ሌላ ነገር ማውራትን ተውና እውነቱን ተናገር። ሊዲያ አንተ ጋር ነው ያለችው ወይስ አይደለም? ልቀቀኝ ነው ልቀቀኝ። እንዴ ልረጋጋ? እስኪ ንገሪኝ እንዴ ልረጋጋ? እንደዛ ከሆነማ በቃ በሊቢያ ቆሰው ነው የሚሆነው። ዴባል ጋር የምትሰራልሽ ተነሽ። ልቀቀኝ ፍቅር፣ አይመለከትሽ። ራሳቸውን ከተጠያቂነት ነፃ ለማውጣት ፈልገው ሊዱ ትገኝ እንጂ ሌላው ነገር ችግር የለውም። ናኦል ምን እያደረክ ነው? ድጋሚ እንጠይቅሽ አታርጊኝ። ፍላሹ ናቸው። ናኦል ተበላ ኪንጎ አምረ ስለ ሊዱ ምንድን ነው የነገሩክ? ከፖሊስ ጣቢያ ነበር የደወሉልኝ እኮ። ምን አሉክ? ሊዱ ታገኘች? ሊዱ የት ናት? አላውቅም። ዴቭ አሰማም እንዴ? እኔ ምንም የማውቀው ነገር የለም። ዴቭ እባክህ በእጅ ተረብተዋለች። ልቀቃት ዴቭ፣ ልቀቃት። ቤዛ ምን ሆነ? ልቀቀኝ ነው ልቀቀኝ። ቤዛ ቆይ ምን ተፈጥሮ ነው? ቤዛ ልቀቀኝ ነው። ሰሚኛልሽ? ማየውን ስህተት እናስርሽ። ቤዛ ምን ሆነሽ ነው? ቤዛ ደህና ነሽ? ምን ተፈጥሮ ነው? ቆይ ጮሽ። ይቅርታ በፊልም ያየሁት ሆነን ነገር ክፍሌ ውስጥ የገባ መስሎኝ በምናቤስ ሲሆን የፈራሁት። እርግጠኛ ነሽ ግን ቤዛ? አዎ አደይ። ፍቅር ነገር የሊዱ መጥፋት ላይ እጅሽ የለበትም? ዴቭ እኔ ምንም የማውቀው ነገር የለም። ቆይ እንዴት እንደዚህ ታደርጋለች ብለህ ታስባለህ? አዴ ጠፋችሁ ባንቺ ነበር። ታዲያ አንቺ ነሽ እንዴት አለልም? ፍቅር እየዋሸሽኝ ከሆነ ግን የእውነት ዴቭ እኔ ምንም የማውቀው ነገር የለም። ፍቅር እባክሽ የምታውቂው ነገር ካለ ንገሪኝ። ሊዱ ይሄንን ነገር መቋቋም አትችልም። አትጉጃት። ጭራሽ አንቺ ምጣትሽን እየቀሰርሽብኝ ነው። ቆይ አትሰሙኝም እንዴ እናንተ ሰዎች? ያማችኋል። እኔ ለምን ብዬ ነው ሊዲያ እንደዚህ ማደርጋት? ምን ነው የምትጨቃጨቁት? ደግሞ ምን አደረግሽ? ቆይ አንቺ ካልሆንሽ እነዛ ልጆች ካልሆኑ ታዲያ ማን እንደዚህ ሊያደርግ ይችላል? ንገሪኝ እስኪ። ምን ነው አዲስ ነገር አለ እንዴ? አይ ምንም አዲስ ነገር የለም። የምትሰሙ ከሆነ ስሙኝ። እኔ ምንም የማውቀው ነገር የለም። በቃ ተውኝ። ቆይ ፊት ለፊት ከምታፋጥጧት ግን ለምን አትከታተሏትም? አላውቅም ነው ማንን ማመን እንዳለብኝ እራሱ አላውቅም። ዴቭ ወዴት ልትሄድ ነው? ከኔ ለማምለጥ እየሞከርሽ ነው ኬኳ? ይኸውልህ ናኦል፣ ሊዱን አንተን እንደገደልካት እያወቅኩ ዝም ብያለሁ። ቆይ ከዚህ በላይ ምን ላደርግ? ምን እንዳደርግ ነው የምትፈልገው? አንቺም የእሱ አይነት እጣ ሳይደርስብሽ በፊት ሂጂና ለአደይና ለለምለም ጥሩ ጓደኛ ሁኚላቸው። ቆይ ለምንድን ነው እኔ እነሱ ጓደኛ መሆኑ? ከኔ ይልቅ አንቺ ስለኔ ጥሩ ነገር ብትናገር ያምንሻል። ያኔ እኔ እነሱ እንደፈለግኩ ማድረግ እችላለሁ። በያሁን ሂጂ፣ ጥሩ ጓደኛ ሆነሽ ቅረቢያቸው። ራስሽን የምትፈልጊ ከሆነ ማለት ነው። እሺ፣ ግን አንተን ማገዝ የምችለው እኔ አንተ አባል ስሆን ብቻ ነው። ቆይ ምንድን ነው የምትጠቀመው? ሁሉንም ነገር በዝርዝር ንገረኝና አብረን እንስራ። እሱን የመጠየቅ መብት የለሽም። አንተ ነህ እኔን ለማዘዝ እየሞከርክ ያለሁ። ሁሉንም ነገር እኮ ለዴቭ ብናገር ያልቅልሃል። እስኪ ሞክሪውና ያኔ እንዴት ድምጥማጥሽ እንደማጠፋው ታይኛለሽ። ቆይ አንተ ማነህ? ለማን ነው የምትሰራው? በእርግጠኝነት ከጀርባ ብዙ ሰዎች አሉ። እሱ አንቺን አይመለከትም። እሺ አድርግ ያልከኝን በሙሉ አደርጋለሁ። ግን ከዛ በኋላ የሆነ ነገር እንደማታደርገኝ በምን እርግጠኛ ልሆን እችላለሁ? እሱ ለኔ ታዩ ቆንጆ። አሁን ጀምሪ። አደይንም ለምለምንም ይቅርታ ጠይቂያቸው። እሺ ነው። በጣም ጥሩ። ቆይ እንዴት እንደማዞርብህ አሳያለሁ። ጭራሽ እኔን ማዘዝ ጀመርክ? ዴቭ እባክህ ተረጋጋ። እንደዚህ አትሁን። እንዴ ልረጋጋ? እስኪ ንገሪኝ፣ እንዴ ልረጋጋ? አሁን እኮ መሽቷል። ሊዱን ግን ላገኛት አልቻልኩም። ትገኛለሽ ዴቭ፣ ግን አንተ እንደዚህ እየሆንክ አይደለም። መረጋጋት አለብህ። ለሷ ስትል ተረጋጋ። እሺ አደይ፣ በቃ አሁን እረፍት ለማድረግ ሞክር።
ጠዋት ሄደን ፖሊሶቹን እንጠይቃቸዋለን። ታውቂያለሽ አንቺ አጠገቤ ባትሆኚ ምን ልሆን እንደምችል አላውቅም። አንቺ አጠገቤ ካለሽ ብርታት ይሰማኛል። እሺ በቃ አሁን እረፍት ለማድረግ ሞክር። በጠዋት ሄደን ፖሊሶቹን እናናገራቸዋለን። እሺ ለባርኮት ነግረዋል? ግን እሱ መጥቶ ቢያግዘን ጥሩ ነበር። አዎ ፍቅር ነግረዋለች። እኔ እደውልለታለሁ። ዴቭ አትጨነቅ። ተያደውይለት አደይ። በእኔ ምክንያት ስራው እንዲበላሽ አልፈልግም። እሺ ዴቭ አልደውልም። ወዴት እየሄድሽ ነው አደይ? ወደ መኝታ ቤቴ። ምን ነው ፈለግ? አዎ አደይ፣ ሌሊቱን እንዴት እንደምገፋው አላውቅም። እባክሽ አትሂጂ፣ ከኔ ጋር ሆኚ። ግን ዴቭ ፍቅር ካየችኝ። እባክሽ አደይ በቃ ፍቅርን እርሻት። ይኸውልህ ዴቭ ምን መሰለህ፣ እኔ እዚህ ማደር አልችልም። ለምን? ፍቅርን ፈርተሻት ነው? እሷ በእኔና በአንቺ ምን አገባት? እንደሱ አይደለም ዴቭ። እና ምንድን ነው ያስፈራሽ? ሌላ ነገር እኮ አይደለም። በቃ ማየውን ስሜቱት ስላለው ብቻዬን እንቅልፍ ሊወስደኝ አይችልም። እኔ እያልኩሽ ያለሁት ቢያንስ አብረሽኝ ከተቀመጥሽ እያወራውን ቢሆን ሌሊቱ ይነጋሉ። እሺ በቃ እንቅልፍ እስኪወስድ ልቆይ። አመሰግናለሁ አደይ። ደግሞ እኮ ከውጭ ነው የመጣችው። ቤተሰቦቿም ውጭ ነው የሚኖሩት። ምን አታ ራሷን ልታጥፋት ትችላለች? እኛ ራሱ እንደዚህ ይኖረናልና እንዴ? እንደዛ ከሆነማ በቃ በሊቢያ ቆሳው ነው የሚሆነው። ታግታ ቢሆን ኖሮ ይሄኔ አጋሾቹ ጨላ ይጠይቁ ነበር። መቼ ዝም ብሎ አይገሏት? ኧረ አንተ ሰው ልጅቷ ባትመችም በህይወት ትኖርበት እንጂ። ኧረ አረጋጋው። ምን ይሄ ነው እንዴ? ለሚሰማ እኮ ነፍሱ እጄ ላይ ያለ ነው ይመስሉ። ይሄ ልጅ ቆይ ማን ነው? ስማ ጠርተነው ጓግጭ ብለን ማንነቱን እናጣራ። ኧረ ተው ደግሞ ቢያስታውሰንስ? ምን አባቱ ያመጣል ደግሞ ለተሸጠ ስልክ። አላየንም አልሰማንም ብለን ሽምጥጥ ማድረግ ነው። እሺ እናውራ። ማን ነው? ምንድን ነው? ለምንድን ነው እና ቤት የሚመላለሰው? ደግሞ ስለዚህ የሚያውቅ ነገር ካለ እንጠይቀው። አሉ ናስቲ ና እንጂ ምንድን ነው? በጣም እያፈጠጥሽ ነው አባቴ። ምን ይሄ መርቅናል እንዴ? ቆይ አንተ እና ዴቪት ምንድን ነው የምትሰራው? ለምንድን ነው የምትመላለሰው? ምንድን ነው ከናዴ ጋር ዝምድና? የፍቅር ጓደኛ ነው። ምን ችግር አለ? ኧረ እሷም ጓደኛ አላት። ጓደኛ ስትል ፍቅረኛ ምናምን አይደለማ። አረ በፍጹም ጀስት ኖርማል ጓደኛዋ ነኝ። አይ አሪፍ ነው። ሌላ ነገር ብታስብ ግን ይኸውልህ አስቀይምሃለሁ። ሌላ ነገር ምን ላስብ እችላለሁ? ፎንቃ ምናምን ብትል ማለት ነው አጠፋለሁ። እሺ ደግሞ አንተ ምን ቤት ነው የምታጠፋው? ካልተሳሳትኩ ዳይመንድ እና ኪንጎ የተባላችሁ ዝነኞቹ እናንተ ናችሁ። ማን ነው ደግሞ እባክህ ዝነኛ ያደረገን? ቆይ ፍቅርና ዴን ያገታችሁት እናንተ ናችሁ አይደለ? አዎ እኛ ነን። ምን ነው ችግር አለ? ቀር አለ? እባካችሁ ሊዱ እናንተ ጋር ከሆነች ቶሎ ልቀቋት። እሷ ምስኪን ነች፣ ምንም አታውቅም። በጭንቀት የሆነ ነገር ትሆንባችኋለች። ለእኛም ብታገኝልን ደስ ይለናል። ቀልደኛ። እኛ ከሊዱ ጋር ምን አገናኝቶ ነው እዚህ ነገር ውስጥ የምንገባው? ባይሆን አንተ ፎንቃን አልቀበልም ስትል የሆነ ነገር አርጋት እንደው። የም ፎንቃ? ተመችታ አልፈልግም ስትል ጠልፋ ቢሆንስ? አረ በፍጹም እኔ እንደዚህ አይነት ሰው አይደለሁም። እና ምን አይነት ሰው ነው? እጅ ልቀቀኝ። አልለቅም። ምን እያወራው ንቀት ነው ጥለኝ የምትሄደው? እጅ ልቀቀኝ። እኔ ከሌባ ጋር ቆሜ አላወራም። ማን ነው ሌባ? ስማ ይኸውልህ ማውራት የምትፈልገውን ነገር ፊት ለፊት መታወራሽ። እንደ ሴት አሽሙር አታወራ። አትየውም እንዴ አንተ? በእናትህ ልቀቀኝ። ምን እንዴት እንደሚያደርገው አትየው? ተረጋጋ እባክህ። ስልኩ እንደሰነበት ስለሚያውቅ ነው እንደዚህ ያናቀን። ደግሞ ሂድበት፣ ሌላ መዘዝ ነው የሚያመጣበት። ይሄ ልጅ ምንም ደስ አላለኝ። ሁኔታው ግራ ያጋባል። ቤት የለው። ቆይ እነሱ ጋር ምን ያደርጋል? ቶ ተረጋጋ። ያለብን ችግር ይበቃብናል። ሌላ መዘዝ አታጣብን። እንዴ ማታ ጠብቄ በጨለማ ሳስደነግጠው ይህንን ቃል ይደግማታል። አልፋቶ ቶ እባክህ። እኛ ካደረግነው ጋር ጻር እኮ እሱ ምንም አላደረገን። ልክ ነው ደግሞ እኛ ሌቦች ነን። ምንድን አደይ አንቺ አደይ ምን አባሽ እየሰራሽ ነው? ዴቭ አልጋ ላይ ነይ ትንሽ። ምንድን ነው ፍቅር? አንቺ ዴቭ አልጋ ላይ ምን ትሰሪያለሽ? ተነሽ። ልቀቂ ፍቅር፣ አይመለከትሽም። ዴቭ አጠገብ እንዳላይ ስልሽ ጭራሽ አጠገቡ መተሽ ተኛሽ። አደይ አሁኑን ተነሽና ውጪ።
ሁለተኛ አጠገቡ እንዳላገኝሽ። ፍቅር ምን እያደረግሽ ነው? አታያትም? አንተ መተኛትህን አይታ መታጠገብ ስተኛ። ዴቭ አደይ እያስመሰለች ነው። ለምን አይታየም? ንቃ እንጂ። ፍቅር ዝም ብለሽ እንዳመጣልሽ አትለፍልፊ። ደግሞ እኔ ነኝ አደይን እዚህ እንድትሆን የጠየቅኳት። ደግሞ የፈለገ ቢሆን አንቺ በእኔ ጉዳይ ምን አገባሽ? ሰምኛለሽ? እኔ ምንም ማድረግ መብቴ ነው። ደግሞ ማደርገውን ነገር አውቃለሁ። አንቺ በእኔ ጉዳይ እንደዚህ መሆን አይገባሽም። እሺ አይመለከተኝም። አደይ ነይ፣ ቀጥ ብለሽ ውጪ። ልቀቂያት ፍቅር። አንቺ ለሰው ትንሽ ክብር የለሽም። ሰምኛለሽ? ሁለተኛ አደይን እንደዚህ እንድታደርጊያት አልፈልግም። እንደውም ውጪ፣ ራስሽ ውጪልኝ። ዴቭ እኔ ካንተ ጋር አላወራሁ። አደይ ሰራተኛ መሆኗን እኮ ጭራሽ ረስተዋለች። ያቺ ለሊም ከኤላ ጋር ሸሽ ገዳሜ እያለች ነው። ቆይ ሰራተኛ መሆንሽን ረስተሹ የራስሽ ቤት የምትኖር ይመስሎች ነው ጭራሽ ክፍል የምቀያይረ? ሰምኛለሽ ፍቅር፣ አደይን እንደዚህ አትናገሪያት። አይ የምትይ ከሆነ ግን ቤትሽን ለቀንልሽ እንወጣለን። ከዛ ተዋኝበታለሽ። እሺ ተው በቃ ዴቭ አትናደድ። አንቺ እስካሁን እዚህ ቁጭ ብለሻል። አሁን ሳላጋጭሽ ውጭልኝ። ሂጂ ውጭ እንጂ። አንቺ ሂጂ ውጪ። ዴቭ ይቅርታ፣ አደይ እኮ ነች እንድንጣላ የምታደርገን። ውጪ፣ ውጪልኝ በቃ ፍቅር። ቆይ ግን ስለ ሊዱ ምንም አዲስ ነገር ጠፋ እኮ ለሊ። ምን ይሻላል? እስቲ አንቺ እኮ መላ አታጭኝ። ምን መላ ላምጣ ቤዛ? የት እንዳለች ቢታወቅ ጥሩ ነበር። አሁን እኮ ግራ ገባኝ። የት ልትሆን ትችላለች ብዬ መገመት እራሱ አልቻልኩም። ዴቭን በጣም ተጨንቆ መሞቱ ነው። ናኦል ራሱ እኮ በጣም ተጨንቋል። ጥሩ ልጅ ነው። ሌሊቱን ሙሉ ሊዱን ሲፈልጋት ነው ያደረው። አይ እሱን እስታዩ። እዛ ቤት ውስጥ መኖሩም ያለ መኖሩም ምንም ለውጥ የለውም። የሆነ ልክስክስ የሆነ ጸባይ ነው ያለው። አንቺ ግን እንዳየሽ ከሆነ ተመችቶሻል ማለት ነው። አዎ አሁን በጣም በቅርቡ ከሱ ጋር ስራ ሊጀምር ነው። ለራሱ ብቻ ሳይሆን ለሰዎች የሚያስብ ሰው ነው። ማን? ናኦል ነው? እሺ እባክሽ። ሌላስ ምን አወራችሁ ስለኔ? ናኦልም እያለኝ ነበረ። እኔ ግን ጆሮ አልሰጠሁትም። አዎ ናኦል እኮ ሁላችንም በጣም ይወደናል። በተለይ ደግሞ አንቺን ያስብልሻል። ሁላችሁም ስትቀየሩ ለሊ እስከ መቼ ኤላ ጋር ጥገኛ ትሆናለች? ምከሯ፣ ሴት ልጅ ናት። ከፍቅር ጋር እስከ መቼ ትዳረቃለች እያለ ነበር። እሺ እባክሽ። ሌላስ ምን አወራችሁ ስለኔ? አሁን ላይ አንቺም አደይም ሰራተኛ የምትሆኑበት ሳይሆን ሰራተኛ የምትቀጥሩበት ሰዓት ነው ብሏል። ስለዚህ እሱ የሰጣችሁን እድል ተጠቅማችሁ በአጭር ጊዜ ውስጥ ብትለወጡበት ጥሩ ነው። ናኦልም እያለኝ ነበረ። እኔ ጆሮ አልሰጠሁትም እንጂ። ግን ስራው ምንድን ነው? ስራው በጣም አሪፍ ነው። በአጭር ጊዜ ውስጥ ስኬታማ መሆን ከፈለግሽ ጀምሪው። ምን አይነት ንግግር ነው የምትናገሪው? ስራው ምንድን ነው እያልኩሽ ስራ አሪፍነቱ ብቻ ነው የምትለፈልፊው? ጥያቄ መጀመሪያ በትክክል መልሽልኝ ቤዛ። ስራው ምንድን ነው? ስለ ስራው ናኦልን አዋሉ። እሱም ልክ እንዳንቺ አሪፍ ስራ በአጭር ጊዜ ምናምን እያለ ሲቀበጣጥር ነበር። ቆይ ግን ምንድን ነው የምትሰሩት? እሱ ራሱ ያስረዳሻል። አንቺ ብቻ ለመስራት ዝግጁ ነኝ። የማይመስል ነገር አትቀባጥሪ። መጀመሪያ ምን እንደምትሰሪ ሳታውቂ ሰርተሽ ስለምታመጩ ነገር አታልሚ። ምንድን ነው የምሰራው ብለሽ ጠይቂ። አንቺ በተሳሳተ መንገድ እየሄድሽ እኛንም ገደል አትክተችኝ። አርፈሽ ተቀመጪ ቤዛ። ዴቭ በቃ አንተ አትጨነቅ። እነሱም እየፈለጓት ነው፣ እኛም ደግሞ እንፈልጋታለን። እስኪ ምን አለበት አንተ ቤት ልደርስ ስትል ብታሳድራት? ከአንተ የሚቀንስ ነገር አለ? እባክህ ዴቭ እንደዛ አትበለኝ። እኔ ለራሴ ጸጸቱ ሊገለኝ ነው። ይቅርታ አድርግልኝ። ግራ ቢገባኝ እኮ ያኔ እንድትወጣልኝ ስጠይቃት የነበረችው እህቴ አሁን ግን ካጠገብ የለች። አትጨነቅ ዴቭ፣ ሊዱን በእርግጠኝነት እናገኛታለን። ደግሞ ግዴታ ማግኘት አለብን። የት ብዬ ነው የምፈልጋት? የለም እስኪ ንገረኝ፣ የት ብዬ ነው የምፈልጋት? ዴቭ ጠንከር በል እባክህ። ምን ማድረግ እንዳለብኝ ራሱ ግራ ግን ወይ የሆነ ማስታወቂያ ነገር እንለጥፋለን። እሱ ጥሩ ሀሳብ። እሺ አቶ ናኦል፣ ጭራሽ ከቤት ውጭ ማደር ጀመርክ? ስራ ነበረብኝ። ምን አይነት ስራ? ምን አገባሽ? እሺ የአደይን ስራ እንዴት አደረክ? ጨረስክ? አይ አልጨረስኩም። ቤዛ ትምጣና ሳውቅሻለሁ። ቤዛ ደግሞ እዚህ ነገር ውስጥ ምን ይመለከታታል? ምንም። አንዳንድ ነገሮችን ለማሳመን ስል በሷ በኩል የተጠቀምኩባት ነው።
ቶሎ ያደይን ነገር ጨርስልኝ እንጂ ከዚህ በኋላ ምንም ነገር አልሰማሁም አላየሁ። በቃ ነፃ ሰው ነው ማደርግ። አደይ የት ናት? የለችም፣ ኤላ ጋር ሄዳለች። ለምለምና ቤዛስ? ሁለቱም የሉ። ምን ነው? በጣም ጥሩ። ወዴት ነው የምትሄደው? ናኦል አልጨረስንም እኮ። ፍሬንዶች እንዴት ነው? ፒስ ነው? ምን አዲስ ነገር አለ? እባክህ ምንም ነገር የለም። በቃ እኛም ወደ ታች ሰፈር ዞር ዞር እያልን እንፈልግላችሁ። በቃ ይመቻችሁ። አዲስ ነገር ካለ እናሳውቃችኋለን። እሺ፣ አመሰግናለሁ። እነዚህ ልጆች ግን ከመጀመሩ እንደዚህ ጥሩ የሆኑት ምናቸውም አይመቸኝም። አሁንም ድረስ ልቤ ላይ ቅሬታ አለ። እንዴ ዴቭ፣ በጣም ጥሩ ልጆች ናቸው እንጂ ሳይሰለቹ እኮ ሊዱን እያፈለጉ ነው። እሱማ ራሳቸውን ከተጠያቂነት ነፃ ለማውጣት ፈልገው። ሊዱ ትገኝ እንጂ ሌላው ነገር ችግር የለውም። ታውቃለህ የለ ምንም አለማድረግ አለመቻል በጣም ያሟል። የት እንዳለች አለማወቅ፣ ምን ውስጥ እንዳለች አለማወቅ ታውቃለህ፣ በጣም ነው ስሜት የሚጎዳው። አሁን ምን እየተሰማኝ እንዳለ ታውቃለህ? ደካማነት፣ ለእህቱ ብሎ ምንም ማድረግ የማይችል ወንድም። እህቴ ትሙት ትኑር ማውቀው ነገር የለም። እሺ ምን ላድርግ? ተው እባክህ ዴቭ፣ እንደሱ አትበል። እኛ እኮ በተቻለን አቅም እየፈለግናት ነው አይደል? አሁን ደግሞ ሁሉም ነገር ለፈጣሪ መስጠት ነው ያለብን። ያለበለዚያ ምንም ቢሳካ